ስሜ ያው ፌደራል ዳኛ ደመላሽ ጆኒ ይባላል። በአርሲ ነገሌ ከነማ ውስጥ ከተጫዋችነት ጀምሮ በአሰልጣኝነት እንዲሁም ደግሞ በኢትዮጵያ እግር ኳስ ፌዴሬሽን ውስጥ በፌደራል ዳኝነት በዋና ዳኝነት ከ2006 ዓ.ም ጀምሮ እያገለገልኩ እገኛለሁኝ። ጎን ለጎን ደግሞ በርካታ የአሰልጣኝነት ስራዎችን እሰራለሁ። ታዳጊ ፕሮጀክት መስርቼ እነሱን ልጆችን ታዳጊዎችን በማሰልጠን ላይ እገኛለሁ። ዳኝነት እግር ኳስ ካሉት አካላት መካከል ቅድሚያውን የሚወስድ ነው። ቅድሚያውን ይወስዳል ማለት ፎር ኤግዛምፕል ተጫዋቾች ሳይኖሩ ጨዋታ መካሄድ ይችላል። አንዱ ክለብ ሳይኖር ጨዋታ መካሄድ ይችላል። ሁለቱም ክለብ ሳይኖር ጨዋታ መካሄድ ይችላል። ዳኛ ግን ሳይኖር ጨዋታ ሊካሄድ አይችልም። ዳኝነት የህግ አስፈጻሚ፣ ዳኝነት ዲሲሽን ሜከር፣ ውጤቶችን ይወስናል፣ ያጎላል፣ በዛው ልክ በተቃራኒ ያበላሽ። ሶዛት በኢትዮጵያ እግር ኳስ ውስጥ የወረዱ ክለቦች አሉ እናውቃለን። ጥያቄው ላይ እንደተባለው 100% ለአንድ ክለብ መውረድ ዳኛ ነው ብሎ ግን መደምደም አይቻልም። ለምን? ክለቦቹ የራሳቸው አደረጃጀት፣ ፋይናንሳዊ፣ አካል ብቃት፣ ቴክኒክ፣ ታክቲክ እያለ ራሱን የቻለ ሙያ የሚሰጥበት ትንታኔ አለ። ያንን ሳያሟሉ ሲቀሩ በራሳቸው የሚያመጡት ችግር ሆኖ ሳለ ሳምታይምስ ግን ዳኞች በሚፈጥሩት ስህተት የውጤት መለወጥ፣ የውጤት መበላሸት ሊፈጠር ይችላል። ስለዚህ ጥያቄው ሙሉ ለሙሉ ለመውረዳቸው ምክንያት ነው ብሎ መናገር አይቻልም። አብሶሉትሊ በመላው ዓለም ያሉት የፉትቦል ሀገራትን መመልከት ይቻላል፣ ኢትዮጵያን ጨምሮ። በጣም በርካታ ባለሙያዎች፣ በርካታ ቴክኖሎጂ፣ በርካታ ስራዎችን አጠናክረው የሚሰሩ ያደጉ ሀገሮች እንኳን ይሄን ችግር አጋጥሟቸዋል፣ የዳኝነት ስህተት። ስለዚህ ወደ ቫር የተመጣው ወደ ቮር ማለት ነው፣ ቪዲዮ ኦፕሬሽን ሩም ይባላል። የቫር ባለቤት ቪዲዮ ኦፕሬሽን ሩም ይባላል። ይሄ ትልቅ ቴክኖሎጂ ነው። ወደዛ የተመጣው ውጤቶችን አስተካክሎ ለመወሰን ቫር ቪዲዮ አሲስታንስ ረፍሪ አይደለም እንለው። ስለዚህ ውጤቶችን አስተካክለን ለመወሰን ቴክኖሎጂ እንዲረዳን እና ሙሉ ለሙሉ ሲወርድ አንድ ክለብ አወዳዳሪ አካል ዝም ብሎ አይመለከትም። የራሱ የሆነ ዲሲሽን አለው ማለት ነው። ስለዚህ ምክንያት ነው ብሎ መናገር ወይም መደምደም አይቻልም የሚል ነው የኔ መልስ። በጣም በርካታ ጫናዎች አሉ። የእግር ኳሱ ባለቤት ክለቦች ናቸው። አወዳዳሪና አካል የመረጡት ክለቦች ናቸው። እነዚህ ክለቦች በቀጥታም ይሁን በተዘዋዋሪ ዳኞች ላይ ተጽዕኖ ያደርጋሉ። ዳኞች ላይ ብቻ አይደለም፣ አወዳዳሪ አካል ላይ ተጽዕኖ ያደርጋሉ። አንደኛ ያልተገባ ውጤት ተወስዶብኛል በሚል በሚያፈጥሩት አምባጓሩ ምክንያት እዛ ቦታ ላይ ያሉ ባለሙያዎችን ዲስተርብ የማድረግ ሰዎች ናቸው። እዛ ቦታ ላይ የሚመሩት ሰዎች የራሳቸው የሆነ ስሜት አላቸው። ምንም በፌዴሬሽን ውስጥ ቢቀመጡ፣ ምንም በሙያ ሊንክ ተደርገው በአመራር ቦታ ላይ ቢቀመጡ የሆነ ወቅት ላይ እነሱም የሰሙት ነገር ስላለ ተጽዕኖ ይኖርባቸዋል። የዚህን ጊዜ በአልቢትር ኮሚቴው ዳኞችን በሚመድበው አካል ማለት ነው መዳቢው ላይ በሚያደርጉት ጫና ያ መዳቢው አካል እንደገና ለዳኞች የሚሰጠው አመራር አለ። ስራን በተመለከተ የዚህን ሰዓት ዳኛው ላይበቃ ይችላል። በዚህ ደረጃ በስነ ልቦና ደረጃ ላይበቃ ይችላል። የህግ ዕውቀቱ ከፍተኛ ሆኖ ሳለ በቅቶ ፌዴራል ዳኛ ኢንተርናሽናል ሆኖ ሳለ አወዳዳሪው አካል በሚያደርገው ጫና ዳኞች ከፍተኛ ሆነ አፍሬድ ውስጥ ይገባሉ። የዚህን ሰዓት ከፍተኛ ጫና ይፈጠራል ቶርናመንት ላይ። ያ ግን ዳኛው የሚያገኘው ነገር ምንድነው፣ የሚያጣውስ ነገር ምንድነው የሚለው ነገር ሳይሆን ጫናውን የሚያመጣው ከታዘዙት ትእዛዝ፣ ከሚሰጣቸው ትእዛዝ የተነሳ። ስለዚህ ሆማንዳ ወይም ባይዘወይ ሆማንዳ ወይ ደጋፊ ተጽዕኖ እንዳለ ይታወቃል። በእኛ ሀገር ደረጃ ለምሳሌ ስታዲየሞቹ ጥራታቸውን ያልጠበቁ ናቸው። ከተመልካች የሚከልል ሽቦ አጥር ይላል ደንባችን ላይ፣ የኢትዮጵያ እግር ኳስ መተዳደሪያ ደንብ ላይ አንድ ሜዳ ውድድር ሲካሄድ በሽቦ መታጠር አለበት። የጸጥታ ኃይል በበቂ ሁኔታ መኖር አለበት። የተለያዩ ነገሮች አሉ፣ መስፈርቶች፣ እዛ ጋር ሪኮመንድ የሆኑ ነገሮች። ያኛውም ቶርናመንቱም ሆነ ይሄኛው ሆማንዳ ወይው የራሳቸው የሆነ ተጽዕኖ አላቸው። ሴኩሪቲው ግን አስተማማኝ መሆን አለበት ለዳኙ።
መዳቢያው አካል በራሱ ዳኞችን ከጫና አላቆ ሙያን በተመለከተ ብቻ ማዘዝ አለበት። አሁን ወደ ቫር ቪዲዮ አሲስታንስ ረፍሪ የሚለው የረዳት ቪዲዮ ዳኛ ማለት ነው። ወደዛ ጋር ልንመጣ ነው። ሶሻል ሚዲያው አንደኛው ለእግር ኳሱ በራሱ ድምቀት ነው፣ ይፈልጋል። ፊፋ እኮ አንድ ነገር አስቀምጧል። ምንድነው ያስቀመጠው? ለሜዳ ውበቶቼ ናቸው ብሎ የመጀመሪያ ከላይ የጻፈው ያስቀመጠው እግር ኳስ ተጫዋቾችን ባለሙያዎችን ሳይሆን ተመልካቾችን፣ ስፔክታተርስ ኦን ዘ ፈን የምንል ተመልካቾች የእግር ኳስ ውበት ናቸው። እነሱ ውስጥ ደግሞ ምን አለ? ሶሻል ሚዲያው አለ፣ ማህበራዊ ሚዲያ ምን የተለያዩ ነገሮች አሉ። የደጋፊ ተጽዕኖ፣ ድምጽ፣ ዝማሬ፣ ኮኦፕሬቲቭ ያለበት እያንዳንዱ ነገር እነሱ የእግር ኳሱ አንዱ አካል ናቸው። ስለዚህ ዞሮ ወደ ልንመጣ ነው። አሁን ወደ ቫር ልንመጣ ነው። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽናችን በዚህ ጉዳይ በጣም አርፍዷል። እዚህ ጎረቤት ሀገሮች እኮ ዛሬ ሶማሊያ ብንሄድ ቫር አላቸው። እኔ በአጋጣሚ ሊግ ለማጫወት ሄጄ ነበር። ሶማሌ እዚህ ቶጎጫሌ ባርጌሳ ሄጄ ነበር እና ቫር ቴክኖሎጂ አላቸው። ኢትዮጵያ ውስጥ ይሄ ነገር ለምን እንዳረፈድን በእርግጥ ፕሮሰስ ጀምረናል ከጣሊያን ካምፓኒ ጋር የሚል አንዳንድ ነገሮች ነበሩ። ፍጻሜ አላገኘም። ዋጋው በጣም ወጥቶ ሊሆን ይችላል፣ ግን በዛ ደረጃ እንደዚህ በጣም ሌክዠሪ በጣም ውድ ነው ማለት አይቻልም። በጣም ከኛ በአቅም ያነሱ ሀገሮች ይጠቀሙታል ቴክኖሎጂውን እጅግ በጣም ሶሉሽን ዲሲሽን ሜከር ስለሆነ። ስለዚህ ተጽዕኖ ይጠበቃል። ያንን ግን ተቋቁሞ ማጫወት የዳኛው ስነ ምግባር ባህሪም ነው። አቅሙም አለ። ዳኞቹ አቅሙ አላቸው። ለዚህ የተዘጋጀ ስልጠና አለ ራሱን የቻለ። ናሽናል ቲማቸው የደረሰበት ቦታ ያ ማሳያ ነው፣ የሙያውን ጥራት ማሳያ ነው። አንድ በእርግጥ የአንድ ሀገር ብሔራዊ ቡድን ከፍተኛ ጥራት ለኢንተርናሽናል ዳኞች መብዛት ምክንያት ነው። ለምሳሌ ግብጽ ያላት አሁን በአፍሪካ ላይ የተሰጣት የኢንተርናሽናል ዳኞች ቁጥር ከ40 ያላነሰ ነው። ኢትዮጵያ ግን ከ20 ወንድና ሴቶችን ጨምሮ ከ20 የማይበልጥ። ግብጾች ግን ብንሄድ ወንዶቹ 40 ሴቶቹም ከ20 በላይ ሊሆኑ ይችላሉ። ምንድነው ይሄ? የፉትቦል ደረጃቸው ከፍተኛ ደረጃ መድረሱን ማሳያ ነው። ኢትዮጵያ ውስጥ ምናልባት በፕሪሚየር ሊግ ደረጃ ጥሩ ሊከፈል ይችላል። ከአፍሪካ 3ኛ 4ኛ ክፍያ ሊሆን ይችላል። በሌላው ዘርፍ በታዳጊ ወጣቶች በዳኝነት ስልጠና በዲፓርትመንቱ ላይ ያሉ አንዳንድ ነገሮችን ስንመለከት ግን በጣም ወደ ኋላ ቀርተናል። ይህ ማሳያው አሁን በቀጣዩ የአፍሪካ ዋንጫ ላይ አንድም ዳኛ የሌላት ሀገር አንዷ ኢትዮጵያ ናት። ይህ የማ ችግር ነው ብሎ መገመት ይቻላል። የምን ችግር ነው? አንደኛ የስልጠና ችግር ነው። ሁለተኛ ኮሙኒኬሽን፣ ፌዴሬሽናችን ከአፍሪካ ከካፍ ጋር ያለው ኮሙኒኬሽን። ስለዚህ ልዩነት አለው የሚለው ነገር በጣም ከፍተኛ ልዩነት አለን ከነዚህ በተለይ ስፔሻሊ ደግሞ ከሰሜን አፍሪካ ቡድኖች ጋር ቀጥሎ ምዕራብ አፍሪካ። እንደ ዞናችን አራተኛው ምድብ ላይ ነው የምንቀመጠው። ሴካፋ ወይም መካከለኛው ምስራቅ አፍሪካ የምንባለው ኢትዮጵያ ያለችበት ምድብ እንደ ዞናችን በጣም ደካማ ምድብ ነው። ከዚህ ዞን ደግሞ የደካሞችም እኮ ጠንካራ መሆን በራሱ አሸናፊነት ነውና ከዚህ ዞን ደግሞ የኢትዮጵያ ዳኞች በጣም አውትስታንዲንግ ሆነው ወጥተዋል። እነ በአምላክ ተሰማ፣ እነ አልቢተር ኪነ ጥበቡ፣ እነ ሰለሞን ገብረስላሴ፣ እነ ጌታቸው ኃይለ ማርያም በጣም በርካታ ኢንተርናሽናል ደውል ሰገድ በቀለ ማንሳት ይቻላል። በአፍሪካ ዋንጫ ላይ በርካታ ጨዋታዎችን የመሩ እነ ለሚ ንጉሴ በጣም በርካታ እነ በላይ ታደሰን፣ ሴቶችንም እነ ሊዲያ ታፈሰ። አሁን ሊዲያ የዓለም ዋንጫ ሴቶችን ሁሉ የመራች ዳኛ ናት። በዚህ ነገር ውስጥ ታግለው ያለምንም ቴክኖሎጂ በጣም ስልጠና በተቆራረጠ ሁኔታ እያገኙ ጥራት በሌለው ሊግ ውስጥ ዳኝተው በዓለም አቀፍ ውድድሮች ላይ በጣም አውትሻይን አድርገው የወጡ ዳኞች አሉ። ስለዚህ ባናነጻጽርም ኢትዮጵያ ግን የተሻለ የዳኝነት አቋም አላት ብዬ አስባለሁ። በመጀመሪያ ደረጃ የሚመጡት ዳኞች ከየት ነው? ቴክኖሎጂውን ይጠቀማሉ ወይ? የሚጠቀሙ ሀገሮች ናቸው ወይ የሚለውን ማየት አለብን። ያንን የሚጠቀሙ ዳኞች ከሆነ የውጭ ሀገር ዳኞች መጥተው አይሰሩም እዚህ። ምክንያቱም እነሱ አሁን ከምን ጋር ተዋህደዋል? ከቴክኖሎጂው ጋር ተዋህደዋል። በምንም አይነት ሁኔታ ወርደው በኢትዮጵያ ሎካሊቲ ውስጥ ገብተው ስራ አይሰሩልን። ስልጠናው እኮ ባይዘወይ ራፍሊ በተወሰነ ደረጃ ለኛም ይሰጣል። ስለ ቫር ዳኝነት፣ ስለ ቫር አሲስታንስ ረፍሪ እና ስለ ቮር አጠቃላይ ይሰጣል። ግን አፕላይ በማድረግ ደረጃ በአምላክና ሊዲያ ብቻ ናቸው ይህንን እድል የማግኘት የተወሰኑ ኢንተርናሽናሎች። ስለዚህ አንደኛ እነሱ መጥተው ሊጉን መስራት አይችሉም፣ አይፈልጉም፣ መፍትሄም አይሆንም። ምክንያቱም
የበቁ ዳኞች አለ ያካሄድ ምናልባት የስትራክቸር ለውጥ ነው መደረግ ያለበት። የኢትዮጵያ ፉትቦል ፌዴሬሽን ለምን እንዳልደፈረበት አላውቅም እንጂ ስብጥሩን ተመልከተው። አንደኛ ክልላዊ ነው። ከክልል ስታመጣ ክልሎች ይሆነኛል ብለው የራሳቸውን ሰው ነው የሚያቀርቡት። በሙያ ውስጥ ግን ምን ያህል ብሬክ ስሩ አድርጎ ወጥቷል ይሄ ሰው ብለን ስናስብ ሌላ ጥያቄ የሚያስነሳል። ስለዚህ እኛ ሀገር ባለው ዳኝነት ራሱን ጥራቱን ማምጣት ይቻላል። ቴክኖሎጂውን በመጨመር ተደጋጋሚ ስልጠና በመስጠት ስልጠናው ባይዘው አንድ አይነት ነው። የእግር ኳስ ዳኝነት ከጀማሪ ዳኝነት እስከ ፌደራል ኦር ኢንተርናሽናል ድረስ አንድ አይነት ነው። እግር ኳስ ግን በምን እያበቃው ትሄዳለህ? ከጌም ወደ ጌም ኤክስፒሪየንስ፣ ልምድ፣ ትምህርታዊ የሆኑ ነገሮችን አዘል ክስተቶች፣ ሞመንቶች አሁን በፕሪሚየር ሊጋችን ላይ የምናየውን ነገሮችን ኮምፕሮማይዝ እያደረክ ከዛ ጋር ህጉን ኮምፕሮማይዝ እያደረክ ከደንብ ጋር። ሁለተኛ ነገር በነገራችን ላይ ብዬ አሁንም ምነግር ምንድነው የእግር ኳስ ህግ 17ቱ የእግር ኳስ ዳኞች ህጉን ብቻ አይደለም አፕላይ የምናደርገው ደንብ የሚባላል። የኢትዮጵያ እግር ኳስ ፌዴሬሽን ደንብ ክለቦች ያወጡት ያንን ሁሉ አንድ ላይ ጨፍልቀ ነው የምታጫውተው እግር ኳስ። ስለዚህ በጣም ሙያው በጣም ክራውድድ ነው። ዊዝን የማይክሮ ሰከንድ ነው ብዙ ነገሮችን የምትወስነው። በማይክሮ ሰከንድ የሚወሰኑ ነገሮች ላይ ደግሞ ምኖች አሉ ስህተት አለ። ያንን ስህተት በምን ታርመዋለህ? በቴክኖሎጂ በቢፕ በቫር ብቻ አይደለም። ቢፕ አለ፣ መነጋገሪያ ሄርፎን አለ። በጥቂት ጨዋታዎች ላይ ነው ይሄ ነገር የሚተገበረው ካየ። ሌላው ደግሞ የሀገራችን ክለቦች ልምድ ከስተማቸው እንዴት ነው? የዳኛን ውሳኔ በጸጋ ይቀበላሉ ወይ? ስለ ፌር ፕሌይ በቂ ግንዛቤ ያላቸው ወይ? ከቡድን አመራሮች ጀምሮ ደጋፊዎች ጋር፣ አሰልጣኞች ጋር፣ ተጫዋቾች ጋር ተጫዋቾቹ ህጉን ይማራሉ ወይ? እስቲ ለምሳሌ የትኛው ክለብ ነው ሎስ ኦፍ ዘ ጌም 17ቱን የእግር ኳስ ህግ ለተጫዋቾቹ የሚያስተምር? ይሄ እኮ ነው ትልቁ ክፍተት። አይ ባለሙያው ሜዳ ላይ ህግን ለማስፈጸም የሚሄደውና ህግን ለመፈጸም የሚሄደው ሰው ህጉን ያውቀዋል የራሱ ጠንቅቁ። ተመልካች ቀድሞት የሄደበት ኮንዲሽኖች ስላሉ ይሄን በጣም በሰፊው የስትራክቸር ለውጥ ያስፈልገዋል ብዬ አምናለሁ።